والسلام على رسول الله محمد بن عبد الله وعلى آله وصحبه موالاه ومن استنى بسنته واتبع هداه أما بعد ودن دموچي رمضان بزي አይነት መልክ አሳለፍነው እጅግ ደስ በሚል መልክ አሳለፍነው አላህ Subhanahu Wa Ta'ala ይቀበለን አላህ Subhanahu Wa Ta'ala እዚህ ውስጥ ያዘጋጀው ረመዳን ውስጥ ያዘጋጀው ምንዳ ሙሉ ካገኙት ይከተበን አላህ ያ ከሪም እናም ረመዳን ካበቃ በኋላ ኢባዳ ቆመ ማለት አይደለም አላህን ማምለክ አበቃ ማለት አይደለም ወይ ደግሞ ረመዳን ውስጥ የተሰሩት ኢባዳዎች አበቁ አከተሙ ረመዳን እስኪመጣ ድረስ እንጠብቃለን ማለት አይደለም ለምሳሌ ጾም ሰኞና ሐሙስ መጾም ትችላለህ ሱና ነው በወር ውስጥ 3 ቀናት መጾም ሱና ነው ወይ አንድ ቀን ጾመህ አንድ ቀን ማፍጠሩ ሱና ነው ስለዚህ ሁሌ አመቱ ሙሉ ሙስሊም መጾም ይችላል ማለት ነው በተለያዩ ሁኔታዎች ለምሳሌ በአሹራ በአረፋ እና በመሳሰሉት ጊዜያቶች እንዲሁም ሰላት ካል ተራዊህና ቂያም ካል አመቱ ሙሉ የሚሰገድ ኢባዳ ነው ሰደቃ ካል እንደዛው ኢዕቲካፍ ካል እንደዛው እናም በዚህ ውስጥ ከተደነገገልን ምርጥ ኢባዳዎች አንዱ ሲቱ ምን ሸዋል ስድስቱን የሸዋል ቀናት መጾም ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ من صام رمضان ثم أتبعه ست من شوال كان كصيام الدهر بلوال صلى الله عليه وسلم አንዳችሁ ብለዋል ረመዳንን ጾሞ ከዚያ በኋላ ስድስቱን የሸዋል ቀን ያስከተለ ልክ አመቱን ሙሉ እንደ ጾመ ነው ብለዋል አመቱን ሙሉ እንደ ጾመ ነው ብለዋል ይሄውም እንዴት ነው ረመዳን ወር 30 ቀን ጾምን አንድ ደግ ነገር ከሰራ አላህ Subhanahu Wa Ta'ala በ10 ይከትብልሃል 10 ሲባዛ በ30 300 ቀን ይሆናል ይሄውም እንዴት ነው ከዚያ በኋላ ስድስቱ ቀናቶች በ10 ሲባዙ 60 ይሆናሉ 360 አመት በሙስሊሞች አቆጣጠር በሂጅሪው አቆጣጠር 360 ቀኖች አሉት እናም እንግዲህ ተመልከት 360 አመቱን ሙሉ እንደ ጾም ይቆጠርልሃል ረመዳኑን ሙሉ ጾመ ከዚያ በኋላ ስድስቱን የሸዋል ቀን ካስከተልክ አመቱን ሙሉ እንደ ጾም አላህ Subhanahu Wa Ta'ala ይከትብልሃል طبعا እዚህ ጋር ዑለማዎች አንዳንድ የሚያስረዱን ነገሮች አላቸው አንዳንድ ዑለማዎች ምን ይላሉ ثم أتبعه بست من شوال የግዴታ የኢድ ቀንን ውሎ በሁለተኛው ቀን ሊያስከትለው ይገባል ስድስቱን ይላሉ ነገር ግን ሌሎች ዑለማዎች ደግሞ ግዴታ አይደለም ሸዋልን በሸዋል ወር ውስጥ ሆኖ ከነዚህ ከሸዋል 30 ቀናት ስድስቱን ቀን ቢጾማቸው በተለያየ ቀን የሚጾም አከታትሏቸው ቢጾም ይሄንን ምንዳ ያገኛል ብለዋል والله اعلم ስለዚህ አላህ ገር ያርገልና ስድስቱን የምንጾም ይበለን ትልቅ ምንዳ ነው من صام رمضان ثم أتبعه بست من شوال رمضان صومه كذاب على سدستون يشوال كانوا ياسكتله كان كصيام الدهر لك أمتم ملو عند صومه نو بلوال يا الله تملكت 36 قنات صومه الله سبحانه وتعالى أمتم ملو عند صومك ሲከተብልህ ቸር ነው አላህ የቸሮች ሁሉ ቸር አልহামዱሊላህ ሙስሊም ያረገን ወንድሞቼ አልহামዱሊላህ ሙእሚን ያደረገን يا الله إيه النعمة سانطيق ستهنال يا الله يطيق اندقمو اندات تصدبن مسلم أرقه أنورن مسلم أدرقهم قدلن بزيو لهم من النساء يا نبي صلى الله عليه وسلم قريبيتوش بجنة الفردوس يمنهن بلن يا حي يا قيوم يا ذو الجلال والإكرام النام برتون دموتي 6 شوال المصوم على اللبن اندا يالفن إيه الدل ሴቶች እህቶቼ የወር አበባ በወር አበባ ምክንያት ወይ ደግሞ በወሊድ ደም ያፈጠራችሁ ያንን ቀዳ አድርጉና ቶሎ ብላችሁ ከዛ ስድስቱን አስከተሉት አላህ ተቀባይ ነው እናም አላህ ያድርሰን አላህ Subhanahu Wa Ta'ala ተግባራዊ ከሚያደርጉት ያድርገን ከሚቀበላቸው የሚከተበን የጀነት الفردوس አሸናፊዎች ያድርገን በዚያው የሚሰብስበን በዚህ በነዚህ 10 ክፍሎች የረመዳን ያድርሰን ውስጥ ድርጊቶች ባለፉት ቀናት ስንወያይ ነበር አላህ Subhanahu Wa Ta'ala በደግ ላይ ይሰብስበን በጀነት ውስጥ በፊርደውስ በዚያው የሚሰብስበን በዚህ በነዚህ
وسلم على نبينا محمد وعلى آله وصحبه أجمعين وجزاكم الله خير والسلام عليكم ورحمة الله